አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የራህማ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንደዚሁም ደግሞ ክርስቲያን ወገኖቼ ሰላም 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 ብያለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ እና ዛሬ ደግሞ ኢሞ ላይ ስልካችን ተጠልፏል። በኢሞ ማለት ነው ተጠልፏል አልተጠለፈም የሚለውን ነገር እናያለን ማለት ነው። እና ለዚህ ነው የመጣሁት። ብዙ ልጆች የሚቸገሩ ይኖራሉ እና ለዛ ነው ትጠቀሙበታላችሁ ውዶች ማለት ነው። እና ዳይ ወደ ኢሞ ገብተን ወደ ቪዲዮአችን እንይ ማለት ነው። እሺ ኢሞ ላይ እንገባለን። ኢሞ ላይ ገብተን ፕሮፋይላችንን እንጫናለን ማለት ነው። እዚህ ጋር ፕሮፋይላችንን ከተጫን በኋላ እዚች ላይ ሲቲንግ ላይ እንገባለን። እዚች ላይ እንትን እንዳይፈጥንባችሁ ነው እንዳልፈጥን ማለት ነው፣ እንዲታያችሁ በደንብ እዚህ ላይ ሲቲንግ ላይ እንገባለን። ሲቲንግ ላይ ከገባን በኋላ እዚች ላይ ማኔጅ ዲቫይስ የምትለው እዚች ማኔጅ ዲቫይስ የምትለው ላይ እንገባለን። እዚች ላይ ማለት ነው። እዚህ ላይ ስንገባ ይኸው የኔ አልተጠለፈም ማለት ነው። የጠለፈው የለም። እናንተ ከተጠለፈ ከታች እዚህ ጋር ያስቀምጥላችኋል ማለት ነው። እዚህ ጋር ያስቀምጣል፣ ታስወግዱታላችሁ ማለት ነው። የኔ ሳዑዲ አረቢያ ይሄው አልተጠለፈም ማለት ነው። የኔ ይሄንን ይመስላል። ከዚህ ጋር ታስወግዱታላችሁ ማለት ነው። ይሄንን ይመስላል ውዶች፣ የዛሬው ቪዲዮ ይሄንን ይመስላል እና ተጠቀሙበት እና ደግሞ ላይክ አድርጉ፣ አበረታቱኝ፣ እንበረታታ ማለት ነው። ሁላችንም ስደተኞች ነን። አገር ስንገባ ምናምን ይብለጥ ደግሞ እንሰራበታለን። እስከዛው ደግሞ ማዳም ኩሽና ብንሆንም በክላሳችን እየደበረንም ብናሳልፈው እንደገና ደግሞ እንደዚሁም አንድ ቀን ብንደሰት በሁለተኛው ቀን አንደሰትም። ብዙ ሀዘን፣ ብዙ የሚያስጠላ ነገር አለና አላህ ከዚህ ነገር ይገላግለን፣ የራሳችንን ህይወት ይስጠን። ይሄንን ነው የምለው ማለት ነው። ላይክ አድርጉኝ። ባይ